ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ዛሬ ደግሞ አብረን የምንሰራው እንዲሁ ፍሮዝን ሆኖ የተገዛ አትክልት ለሳይድ ዲሽ እንዲሆን ቶሎ እንዲደርስ በቀላሉ ጠበስ ጠበስ እናደርጋለን። አሳያችኋለሁ። መጀመሪያ የምናደርገው መጥበሻ እናደርግና ትንሽ ዘይት አድርገን ሽንኩርት እናደርግበታለን። ዘይታችን ጋል ሲልልን፣ ምክንያቱም አትክልቱ ፍሮዝን ነው፣ ኦልሬዲ የተቆራረጠ ስለሆነ ምንም እንከትፈው ሌላ ነገር የለም፣ የተዘጋጀ ነው። ዘይታችን ሲግል ሽንኩርት ጨምረን ትንሽ ነጭ ሽንኩርት አድርገን አትክልቱን እንጨምራለን። አትክልት በጣም ቀላል የሆነ ለሳይድ ዲሽ ቶሎ መድረስ የሚችል በጣም አሪፍ ነው። ውስጡ እዚህ ጋር እንደምታዩት የተከተፈ ቀይ ስር አለው፣ ስኳር ድንች አለው፣ ካሮት አለው። ሁለት አይነት ካሮት ነው ያለው፣ ቢጫው ካሮት እና ኦሬንጅ ካሮት የተለመደው፣ እንዲሁም ደግሞ ስኳር ድንች፣ ቀይ ስር ድንች አለው እና ሁሉም ነገር አንድ ላይ የተቀላቀለ ነውና በጣም ቆንጆ ነው። የአንዳንድ ጊዜ ቤት ውስጥ ሳይድ ዲሽ ይኖራችሁና ወይ ደግሞ ዋና የሚበላ የለም ወይ ዋና ይኖርና ከጎን ደግሞ ምንጨምረው ነገር ይጠፋል። ወይም ደግሞ እንዲሁ ምግቡን ለማባሳት እንዲበቃ ለቤተሰቡ አንዳንድ ጊዜ የሆነ ተጨማሪ ነገር ያስፈልጋልና ለዛ ይሄ በጣም አሪፍ ነው። በምትፈልጉት ጊዜ ገዝታችሁ ታስቀምጣላችሁ። ደግሞ እንደዚህ መስራት በምትፈልጉ ጊዜ በቀላሉ ከበረዶ ቤት አውጥታችሁ እንደዚህ ጠበስ ጠበስ አድርጋችሁ ለተጨማሪ ምግብነት የምታቀርቡት ነው። በስሉት የምትፈልጉትን ቅመማ ቅመም መጨመር ትችላላችሁ። እኔ እዚህ ጋር ቬጂ ሲዝኒንግ፣ ቁንዶ በርበሬ፣ ነጭ ሽንኩርት፣ ጨው፣ ዘይት፣ ቀይ ሽንኩርት እንዳያችሁት እነዚህ ነገሮች ነው የጨመርኩት። ሲበስል ምንም ጊዜ አይፈጅበትም። እኛ እንደው በጣም ሁል ጊዜ አብስለን በጣም ሙሽሽ ያለ ስለለመድን ነው። ይሄ ግን እንደዛ ሳይበስል ገልበጥ ገልበጥ አድርጋችሁ ውሃ መጨመር የለባችሁም። በራሱ ውሃው በረዶ ስለነበረ እላዩ ላይ ባለው እርጥበት በደንብ አድርጋችሁ ትጠብሱታላችሁ። እዚህ ጋር እንደምታዩት ሳልመን እና ኪኖዋ አለኝ። እኔ ትላንትና የተሰራ ኪኖዋና ሳልመን ነበረኝና ተጨማሪ እንደ ሳይድ ዲሽ ነው ይሄንን የፈለኩት። ስለዚህ ለዛ ነው ይሄንን አትክልት የሰራሁት። እዩት፣ በጣም ያምራል። በዛ ላይ ፈጣን ነው፣ ምንም ያህል ጊዜ አልፈጀም። እንደዚህ አንዳንድ ጊዜ ገዝተን ብናስቀምጥ ይጠቅማል። ፍሬሽ ቢሆን ይመረጣል። ግን ፍሬሽ አንዳንድ ጊዜ ተመችቶን ካልሰራ ነው ይበላሽና ይጣላል። ያ ደግሞ ገንዘባችንን አላግባብ መጣል ይሆናል። አንዳንድ ጊዜ እንደዚህ ገዝታችሁ ካስቀመጣችሁ በሚያስፈልግ ጊዜ ወጣ አርጋችሁ ከበረዶ ቤት ቶሎ እንደዚህ ጥብስ ጥብስ አርጋችሁ ታቀርባላችሁ። ይህንን የመሰለ አትክልት ሰርተናል። ቆንጆ ሳይድ ዲሽ ነው። ዛሬ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። አዲስ የሆናችሁ ሰዎች ይህን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ፣ ከኛ ጋራ ቤተሰብ ሁኑ። ሁልጊዜም ደግሞ ስለምታበረታቱኝ ኮሜንት የምታደርጉ ሰዎች ሁላችሁንም አመሰግናለሁ። ሰብስክራይብ ያደረጋችሁ ቤተሰብ የሆናችሁ አመሰግናለሁ። ሁላችሁንም ደግሞ ይህን ቻናል ስለምታዩ አመሰግናለሁ።